በዚህ ጊዜ በ880 ሺህ ብር ምን ልትገዙ ትችላላችሁ? እስኪ ኮሜንት ላይ አሳውቁ። እኔ ግን እነዚህ ጄኒዩን የሆኑ ሽቶዎችን ልትገዙ ሬኮመንድ አደርጋቸው። ከሱ ማስታወቂያ ጋር አይደለም ጉዳይ። እንደ ሪል ስቴት የሽያጭ አማካሪ ብዙ ጊዜ የሪል ስቴት ማስታወቂያዎች ከ500 ሺህ ብር ከ800 ሺህ ብር ጀምሮ ቤት የተባለ ይስተዋወቃል። ሰዎች ደግሞ በዛ ብር ቤት የሚገዙ ወይም ደግሞ ቀሪው ከባንክ ጋር የሚያያዝ ይመስላቸውና ቤት ይገዛሉ። ከዛ በኋላ ችግር ውስጥ ይገባሉ። አንዴ ከገባችሁ በኋላ ለምሳሌ የቤቱ ጠቅላላ ዋጋ 8 ሚሊዮን ቢሆንና 800 ሺህ ብር ቅድመ ክፍያ ቢሆን ቀሪውን በአንድ አመት በሁለት አመት ኦር በሶስት አመት ውስጥ መክፈል ካልቻላችሁ ተከፋፍሉ። ለምሳሌ ዛሬ ውል ስፈርሙ 800 ሺህ ብር ከፍሉ፣ የዛሬ 3 ወር 4 ወር 1 ሚሊዮን ብር ወይ 600 ሺህ ብር ወይ እንደ የሪል ስቴቱ የፔመንት ስኬጁል ይጠይቋቸዋልና አጉል ኪሳራ ውስጥ ነው የምትገቡት። ስለዚህ የሪል ስቴት ሽያጭ አማካሪዎች ቤት ከ800 ሺህ ብር ሲሉ 800 ሺህ ብር ስንት ፐርሰንት ነው ቀሪው ፔመንት እንዴት ነው የሚለውን ነገር መጠየቅ አለባችሁ። ባንክ ደግሞ የተረጋገጠ ባንክ መኖሩን ቼክ ማድረግ አለባችሁ። ቴንክ ዩ።